በዩክሬን ኦዴሳ ክልል ሌሊቱ ጸጥ ያለ ነበር። 340 ንጹሃን መንገደኞችን እያሳፈረች አንድ የሲቪል ባቡር በጨለማውን ሰንጥቃ እየተጓዘች ነው። በውስጡ ያሉት ሰዎች የጦር ወታደሮች አይደሉም። እናቶች፣ ሕፃናትና ከሞት ጥላ ለማምለጥ የሚሞክሩ የዕለቱን ኑሯቸውን ሲያሸንፉ ወደ ማረፊያቸው የሚጓዙ ተራ ዜጎች ነበሩ። ነገር ግን ከሰማይ ድምፁ የሞት መላእክት ክንፍ የሚመስል አንድ የሩሲያ የሚሳኤል ድሮን ወደ ባቡሩ አቅጣጫ እየበረረ ነበር። በቅጽበትም የባቡሩ ሞተር ሎኮሞቭ በሳትም ተዋጠ። የባቡር አሽከርካሪና ረዳቱ ሕይወታቸው ወዲያውኑ አለፈ። 340 መንገደኞችን ይዛ ትጓዝ የነበረችው ባቡር ለጊዜው ከመንገዷ ተስተጓጉላለች። ይህ አደጋ ተራ ክስተት አልነበረም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉትም የድሮን ኦፕሬተሩ ኢላማውን በትክክልም ያውቅ ነበር። ይህ በዚያች ሌሊት ሩሲያ በ11 የዩክሬን ክልሎች ካሰማራቻቸው ከ130 በላይ አጥፊ ድሮኖች መካከልም አንዱ ብቻ ነበር። ይህ ክስተት አንድ አስፈሪ እውነት ይነግረናል። የዘመናችን ጦርነት ስነ ምግባር የለውም። የጦር ሜዳ ግንባር ብቻም ሳይሆንም የህዝብ ትራንስፖርት፣ የገበያ ቦታና የዜጎች መኝታ ቤት ሆኗል። ነገር ግን ሩሲያ ይህንን የጭካኔ ማዕበል ለምን አሁን አጠናከረች? መልሱ የሚገኘው የዩክሬን በሞስኮ ላይ እየፈጸመች ባለችው ያልተጠበቀ ድፍረትና በሩሲያ አሳዛኝ ስትራቴጂካዊ ዝምታ ውስጥ ብቻ ይሆናል። ዩክሬን አሁን እየተጠቀመችበት ያለችው ያልተመጣጠነ የጦር ስትራቴጂካዊ የዓለምን ወታደራዊ ሳይንስም እያነጋገረም ቀጥሏል። ምናልባትም ዩክሬን የምዕራባውያን የሳተላይት ኢንተለጀንስ እና የሰው ሰራሽ አስተውሎት ኤአይን በመጠቀም የራሷን የረዥም ርቀት አጥፊ ድሮኖችን እያመረተች ነው የሚልም ስጋትም አለ። እነዚህ ድሮኖች የሩሲያን ራዳር መረብ ጥሰት እስከ 1200 ኪሎ ሜትር ርቀት በመግባትም የሩሲያን የነዳጅ ማጣሪያዎችን፣ የጦር መሳሪያ ፋብሪካዎችና የአውሮፕላን ማረፊያዎችን እያጋዩት ነው። መረጃዎች እንደሚያሳዩት እነዚህ የዩክሬን ጥቃቶች የሩሲያን የነዳጅ ማጣራት አቅምን በከፍተኛ ሁኔታ ጎድተውታል። የዩክሬን ስትራቴጂካዊ ግልጽ ነው። የጦርነት ማሽን የሚንቀሳቀሰው በነዳጅና በዶላር ነው። ዩክሬን በሩሲያ በግንባር ከማሸነፍ ይልቅም የጦርነቱን የሳይንስ ምንጭም እያደረቀችውም ትገኛለች። ጦርነቱ ወደ ሩሲያን ሳሎን ማምጣት የሞስኮ ነዋሪውን የሳይረን ድምፅም ሲሰሙ በክሬምሊን ላይ የውስጥ ፖለቲካዊ ጫና ይፈጥራል። ነገር ግን ይህ ሁሉ እያየች ሩሲያ ዩክሬን በኒውክሌር ወይም ደግሞ በአውዳሚ ሚሳኤሎች ሙሉ በሙሉ ለምን አላጠፋችም? በፖለቲካው ዓለም የሩሲያን ዝምታ እጅግ የሚያስፈራ እንቆቅልሽ ሆኖም ቀጥሏል። በኦዴሳ ባቡር ላይ እንደታየው ከ130 በላይ ድሮኖች በአንድ ሌሊት ማዝነብ የዚህ ዝምታ አንድ አካል ነው። ክሬምሊን ለዩክሬን ጥቃቶች የሚሰጠው ምላሽ በስሜትም የተመሰረተ ሳይሆንም በሙያና በልብ ነው። ሩሲያ ይህንን ዝምታ ለሶስት ወሳኝ ስትራቴጂካዊ የተጠቀመችበትን ይላሉ። ሩሲያ ርካሽ የሆኑትን የሻይድ ድሮኖች በብዛት በመላክም የዩክሬን ውድ የሆኑትን እንደ ፔትሪዮንም ያሉ የምዕራብን የአየር መከላከያ ሚሳኤሎችን እንድትጨርስም እያደረገች ነው። ዩክሬን መከላከያዋ ሲያልቅም ሩሲያ ገዳይ የሆኑትን የሃይፐር ሶኒክ ሚሳኤሎችን ታዘንባለች። ሩሲያ ጊዜ እየገዛች ነው። ፋብሪካዎቿ በቀን ለ24 ሰዓት የጦር መሳሪያ እያመረቱ ነው። የዝምታ በመጪውን እጅግ አውዳሚ የክረምት ዘመቻ ለማዘጋጀት የተወሰነ የትንፋሽ ጊዜም ተብሎለታል። ሩሲያ የኒውክሌር መሳሪያን በመጠቀም እንደምትችል ደጋግማ ብትናገርም ሆኖም ግን ይህን ካደረገች ምናልባትም እንደ ቻይናና ህንድ ያሉ የኢኮኖሚ አጋሮቿን ታጣለች የሚልም ስጋት አለ። ለዚህም ነው ሩሲያ ጦርነቱን በተለመደው በተረጋጋና በተጠና እያስኬደች ያለችው። ዩክሬን ቀስ በቀስ በማድማት ላይ ትገኛለች። የሩሲያ ዝምታ የድካም ሳይሆንም ጫካ ውስጥ አድፍጦ ሞርከኛውን እንደሚጠብቅ አውሬም ነው። የጦርነት በኦዴሳና በሞስኮ መካከል ብቻም የተወሰነም አይደለም። የድሮን ጥቃቱ ቀጥተኛ ገፈት ቀማሾቹ ሰለባዎች አፍሪካውያንና እስያውያን ሲሆኑ ገና በማደግ ላይ ያለው የዓለም የኦዴሳ ባቡር አሽከርካሪ ሲገደል በዚያ ክልል የሚገኙ የጥቁር ባህር ወደብም ስጋት ውስጥ ይወድቃል። The situation is difficult. Not just difficult but very difficult. ዩክሬንና ሩሲያ የዓለምን የእህልና የማዳበሪያ ጎተራዎች ናቸው። ሩሲያ የዩክሬንን ወደቦችና
የእህል ማማዎችን በድሮን ስትመታ በሺህ ማይል ርቀት ላይ በአፍሪካ ቀንድና በእስያ በላቲን አሜሪካ የሚገኝ አንድ ድሃ ቤተሰብ የዕለት ጉርሱን ያጣል። የዩክሬን ድሮኖች የሩሲያ ነዳጅ ማጣሪያዎች ሲያወድሙ የዓለማችን የነዳጅ ዋጋ ንረትን ይከሰታል። ይህ በቀጥታ የትራንስፖርትና የሸቀጣሸቀጥ ዋጋን ያንራል። የዓለም የድሆች የዚህ ጂኦፖለቲካ የቁማር ጨዋታ ቀማሾች ናቸው። በአውሮፓ የሚተኮስ አንድ ሐረር በአፍሪካ ኢኮኖሚ ሱናሚ ይፈጥራል። ይህ ተጽዕኖ በዘመናችን እጅግ አስፈሪው የጦርነት መዘዝም ሆኖ ተመዝግቧል። የጦርነት የዓለምን ኃይል አሰላለፍ ከመሰረቱ ገልብጦታል። ያለፈውን የአሜሪካ አንድ ዋልታ የዓለምን የበላይነት እያበቃም ያለ ይመስላል። አሁን እየታየ ያለው የአዲሱ የባለብዙ ዋልታ የዓለም ትውልድ ምጥ ነው። ሩሲያ ብቻዋንም አይደለችም። በኦዲሳ የዘነቡት ድሮኖች የኢራን ቴክኖሎጂ ናቸው። የሩሲያ መድፎች የሰሜን ኮሪያ ጥይቶች ይተፋሉ። ቻይና የሩሲያ የኢኮኖሚ ከመውደቅም ትታድጋለች። ይህ የጸረ ምዕራብ ህብረት ከመቼውም ጊዜ በላይ ጠንክሯል። የዓለም ሀገራቶች ከዶላር ጥገኝነትም ለመላቀቅ ጫና ላይ ናቸው። ማዕቀብ ሩሲያን ከማዳከም ይልቅም አዲስ ዓለም የፋይናንስ ስርዓትን እንዲፈጠር ገፍቷል። ክሬምሊን የኔቶን የጦር መሳሪያ መሞከሪያ ሜዳ ስትሆንም ሩሲያ ደግሞ የምስራቁ ዓለም የኃይል ማሳያ ሆናም ቀጥላለች። እናም ትልቁ ስጋት የሚሆነው ይሄ ነው። ዩክሬን ድሮኖች በሩሲያ ዩክሬን ራዳር ላይ ጥቃት ማድረሳቸውን ከቀጠሉ አንድ የቴክኖሎጂ ስህተት የሶስተኛውን የዓለም ጦርነት አዝራር ሊጭነው ይችላል። በኦዴሳ ክልል በዚያ ጨለማ ሌሊት ሕይወቱን ያጣው የባቡር አሽከርካሪ ምናልባት ላናውቀው እንችላለን። ነገር ግን የሱ ሞት የዘመናዊ ጦርነት እጅግ አሳዛኝ ታሪክ ሆኖም ተመዝግቦለታል። የዩክሬን ድሮኖች የሞስኮ ሰማይ እያበረሩ ነው። የሩሲያ ድሮኖች ደግሞ የዩክሬን ሲቪል መሰረተ ልማቶች አመድ እያደረጉት ነው። የሩሲያ አስፈሪ ስትራቴጂካዊ ዝምታ እየተዘጋጀ ያለው ማዕበል መቼ እንደሚፈነዳ ማንም በምንም እርግጠኛ መሆን ግን አይችልም። እነዚህ ሁሉ መሃል ግን ዓለም ተቀይራለች። ደካማ ሀገራቶች በዋጋ ንረት እየደሙ ነው። አዲሱ የዓለም ኃይል አሰላለፍ ደግሞ የሰው ልጅን ታሪክ በማይቀለበስበት መልኩ እየጻፈው ነው። እናም በታሪክ እጅግ አደገኛ ወደ ሆነው የእሳት ላይ ጨዋታ ሄደዋል። ዩክሬንና ሩሲያ፣ የዩክሬን ድፍረት፣ የሩሲያ ዝምታ፣ መጨረሻው ወዴት ሊሆን ይችላል? ጊዜ ሁሉንም የሚያሳየን ይሆናል። ውድ የቻናላችን ቤተሰቦች አብራችን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በምንሰራቸው ስራዎች ላይ ሐሳቦቻችሁን በኮመንት ላይ አስቀምጡልን። ሁሌም የምንሰራቸው እንዲደርሷችሁ ስትፈልጉ የደውል ምልክቷን ይንኳት። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን ይቀላቀሉ። ወደ ሌሎች ሼር በማድረግ ተደራሽነታችንን እንዲያሰፉ እየጠየቅን በሌላ መሰናዶ እስከምንገናኝ ሰላምን ሁሉ ተመኝተናል።